እንኳን ወደ አፍሪካ ቀንድና የቀይ ባህር ቻናል በሰላም ተመለሳችሁ። ዝግጅታችንን እያቀረብን ያለነው በጣም አሳሳቢ ከሆነ የጂኦፖለቲካዊ አፋፍ ላይ ሆነን ነው። ባለፉት ጥቂት ቀናት ውስጥ ዋና ዋና ዜናዎችን ሲከታተሉ የቆዩ ከሆነ ባለፉት 10 ዓመታት የነበሩት ምቹ ህልም መሰል ቅርቶች ማለቃቸውን ያውቃሉ። የቀይ ባህር ካርታ እየተቀየረ ያለው በቀለም ሳይሆን በብረት፣ በስምምነቶች እና በስለላ ድርጅቶች ጸጥተኛና ተስፋ የቆረጠ እንቅስቃሴ ነው። አሁን የምንመለከተው ንፋሱ በሹክሹክታ ሳይሆን ሊመጣ ባለው ለውጥ ከፍተኛ ውጥረት ውስጥ ሆኖ የሚጮህበትን ቀጣና ነው። ዛሬ ከሪያድ ቤተመንግስቶች አንስቶ እስከ ኢትዮጵያና ኤርትራ ድንበር ባሉ የጦር ምሽጎች ድረስ በሱር የሥልጣን ኮሪደሮች ውስጥ እናስጓዝዎታለን። በዋና ዋና የዜና አውታሮች የማይሰሟቸውን ጥልቅና ወሳኝ መረጃዎችን ይዘናል። ነገር ግን ወደዚህ የስትራቴጂ እና የተንኮል ጥልቀት ውስጥ ከመግባታችን በፊት አንድ ቀላል ግን አስፈላጊ ጥያቄ አለኝ። ይህ ቻናል ሊኖር የቻለው በእናንተ ምክንያት ነው። እኛ ለቀይ ባህር ቀጣና በግንቡ ላይ ያለን ጠባቂዎች ነን። ይህ ብርሃን እንዳይጠፋና እነዚህን ግልጽ እውነታዎች ማቅረባችንን እንድንቀጥል እባክዎን አሁኑኑ የሰብስክራይብ ቁልፉን ይጫኑ። ዝም ብለው አይመልከቱ። የአፍሪካ ቀንድ እና የቀይ ባህር የስለላ መረብ አካል ይሁን። ዓለም በቃጠሎ ውስጥ ባለችበት ወቅት የእርስዎን ግንዛቤ ማጠናከር እንድንችል እኛን ያጠናክሩን። ወደ ቀጣዩ ክፍል ከመሸጋገራችን በፊት ቻናላችንን ሳብስክራይብ ያድርጉ፣ ለሌሎችም ያጋሩ። የሰዋኪን ጥላ ስምምነት ፕሮግራማችንን የምንጀምረው በሰሜን አፍሪካ ያለውን የባህር ኃይል ሚዛን በአንድ ጀንበር በለወጠ ታሪክ ነው። ላለፉት ወራት በአንካራ እና በሪያድ መካከል ስላለው ግንኙነት መሻሻል በስለላ ገበያዎች ወሬዎች ሲናፈሱ ቢቆዩም በዚህ ሳምንት መጀመሪያ ላይ የተጠናቀቀውን ስምምነት ስፋት ግን ማንም አልገመተም ነበር። እኛ የፖርት ሱዳን ፕሮቶኮል ብለን እንጠራዋለን። የተባበሩት አረብ ኤምሬትስ በሰሜናዊ ቀይ ባህር ያላትን የባህር ላይ ፍላጎት ውጤት አልባ ባደረገ እርምጃ ሳውዲ አረቢያ በስትራቴጂካዊቷ የሰዋኪን ወደብ ግዙፍ የቱርክ የባህር ኃይል እንዲሰፍር በገንዘብ ደግፋለች። ይህ የታሪክ ፍርስራሾችን ማደስ ብቻ አይደለም። ይህ የቱርክ ድሮን ተሸካሚ መርከቦችን እና ፍሪጌቶችን ማስተናገድ የሚችል የፊት ለፊት የጦር ጣቢያ ማቋቋም ነው። እዚህ ጋር ያለው ቅራኔ አስገራሚ ነው። የአረብ መሪነት ጠባቂ የሆነችው ሳውዲ አረቢያ የኋላ ደጀኗን ለመጠበቅ አረብ ያልሆነን ኃይል ወደ ቀይ ባህር እምብርት እየጋበዘች ነው። ለምን? ምክንያቱም ግዛቱ ሳውዲ ከኤምሬትስ እና ከኢትዮጵያ አጋሮቻቸው ጋር በሚያደርጉት የቼዝ ጨዋታ ጠንካራ መከላከያ እንደሚያስፈልጋቸው ተረድተዋል። በካርቱም ካለው የሱዳን ጦር ኃይል አመራር ጋር ቅርበት ያላቸው ምንጮች የቱርክ አማካሪዎች የሱዳንን የዛለ ጦር ዘመናዊ ከሆነው የባህር ዳርቻ መከላከያ መረብ ጋር ለማቀናጀት ቀድሞውኑ መሬት ላይ መሆናቸውን ያረጋግጣሉ። ይህ አዲሱ የቀይ ባህር አክሲስ ሲሆን ከስዊዝ እስከ ሰዋኪን የተዘረጋና ማንኛውንም አማራጭ የሎጂስቲክስ ኮሪደሮች ገና ሳይጀምሩ ለማፈን ታስቦ የተሰራ የብረት ግንብ ነው። በየመን የተሰበረው ወንድማማችነት ሰሜኑ እየተጠናከረ ከሆነ ደቡቡ ግን እየተሰባበረ ነው። አሁን ወንድማማችነት ወደ ደም በቀል ወደ ተቀየረበት የየመን ወጣ ገባ ተራሮች እንሄዳለን። በኤልያ ያለው ክህደት ፍጹም ነው። ጥር 15 ቀን በደቡብ የመን በኤምሬትስ እና በሳውዲ አረቢያ መካከል የነበረው ደካማ ሰላም ሙሉ በሙሉ ፈርሷል። ለዚህም ሰበብ የሆነው ልክ እንደ ፊልም አስገራሚ በሆነ ሁኔታ የተከናወነው የኢዳሪስ አልዙበይዲ ማምለጥ ነበር። የስለላ ሪፖርቶች እንደሚያመለክቱት የሳውዲ ደጋፊነት ያለው የእስር ትዕዛዝ ከመፈጸሙ ጥቂት ሰዓታት በፊት የኤምሬትስ ሚስጥራዊ የአየር በረራ የደቡብ ሽግግር ምክር ቤት መሪን ከባድ የአሸዋ አውሎ ነፋስን ተገን በማድረግ ከኤደን አውጥቷቸዋል። የሳውዲ ምላሽ ፈጣን እና ቁጡ ነበር። ለእንዲህ አይነቱ አጋጣሚ ተብሎ የሰለጠነው የሳውዲ ብሔራዊ ጋሻ ጦር ወደ ሙካላ ጎዳናዎች በመግባት በሐድራሙት ውስጥ ቁልፍ መሠረተ ልማቶችን መቆጣጠሩን የሚገልጹ ዘገባዎችን እያየን ነው። የደቡብ ሽግግር ምክር ቤት መፍረስ የፖለቲካ መለዋወጫ ብቻ አይደለም። ይህ ሁቲዎችን ሲወጋ የነበረው ጥምረት የሞት ደወል ነው። በአንድ ወቅት ወደ ሰሜን ወደ ሰንዓ ያነጣጠሩ መሳሪያዎች አሁን በደቡብ ባሉ የቀድሞ አጋሮች ላይ መዞራቸው መራራ እውነት ነው። በፕሮክሲ ተላላኪ ጦርነት ውስጥ ሌላ ጦርነት ሲወለድ እያየን ነው። ሪያድ ለ10 ዓመታት የገነባችውን ዲፕሎማሲያዊ ግንኙነት በማቃጠል እንኳ ቢሆን አቡ ዳቢ በባቢሌል መንደብ ወሽመጥ ላይ ያላትን ተጽዕኖ ለመንጠቅ የቆረጠችበት ትርምስ የበዛበት ትግል ነው። የአፍሪካ ቀንድ ዲፕሎማሲያዊ ቅዝቃዜ። አሁን ደግሞ ዲፕሎማሲያዊው ቀዝቃዛ ጦርነት በይፋ ወደ በረዶነት ወደ ተቀየረበት የአፍሪካ ቀንድ እንሂድ። ታኅሳስ 26 ቀን 2025 ሶማሊላንድ በእስራኤል ዕውቅና ማግኘቷ በአፍሪካ አህጉር ላይ ንዝረትን መፍጠሩን ቀጥሏል። ይህ ማንም እንዲወድቅ ያልፈለገው ግን አሁን የወደቀው ድንጋይ ነው። አሁን ደግሞ የዓለም ሀያላን መንግስታት ምላሽ ፈጣንና አስፈሪ ሆኗል።
ቤጂንግ ይህንን እንደ አገር በቀል አፍሪካዊ ጉዳይ ሳይሆን በቀጥታ በአንዲት ቻይና ፖሊሲዋ ላይ የተጋረጠ ስጋት አድርጋ ትመለከተዋለች። ይህ በታይዋን ላይ ተጽዕኖ ሊያሳድር የሚችል አደገኛ አራያ ነው። በዚህ ምክንያት ቻይና ባለፉት 20 ዓመታት አይተን በማናውቀው ሁኔታ የዲፕሎማሲ ክፍሏን በማንቀሳቀስ የእስራኤል ፈለግ ለሚከተሉ አገሮች የተባበሩት መንግሥታት ድርጅት የእርዳታ ውሳኔዎችን ውድቅ እንደምታደርግ እያስፈራራች ነው። ከዚህ የማይታይ ግን በሌላኛው ወገን ደግሞ የተባበሩት አረብ ኤሚሬትስ እና ኢትዮጵያ በዝምታ ድርጊቱን እያደነቁ ነው። በአዲስ አበባ በአፍሪካ ኅብረት ዋና መስሪያ ቤት ኮሪደሮች ውስጥ ያለው ውጥረት የሚታይ ነው። 2026 የአፍሪካ አገራት በአሜሪካ እስራኤል ኤሚሬትስ ጎራ እና በቻይና ሳውዲ ግብጽ ጎራ መካከል እንዲመርጡ የሚገደዱበት የታላቁ መከፋፈል ዓመት ይሆናል የሚል ስሜት አለ። ብዙ የአፍሪካ አገራት ሲያጣጥሙት የነበረው የገለልተኝነት አቋም እየተነነ ነው። ወይ በሞቃዲሾ ካለው ነባራዊ ሁኔታ ጋር መሆን አለባቸው ወይም በሐርጌሳ ካለው አዲስ ሉዓላዊ እውነታ ጋር መሆን ሊኖርባቸው ነው። ከእነዚህ ውጪ ምንም የመሃል ቤት ሌላ አማራጭ የለም። ወደ ቀጣዩ ክፍል ከመሸጋገራችን በፊት ቻናላችንን ሳብስክራይብ ያድርጉ፣ ለሌሎችም ያጋሩ። የኢትዮጵያ የዝምታ ጦርነት ድምጾች። ታዲያ ኢትዮጵያ በዚህ ትርምስ ውስጥ የት ትገኛለች? ይህ ኢትዮጵያ ወዳለችበት አስቸጋሪ ሁኔታ በጥልቀት እንድንመለከት ያደርገናል። የጠቅላይ ሚኒስትር አብይ አህመድ መንግሥት የጥቃት ዝምታ ስትራቴጂን ተከትሏል። የውጭ ጉዳይ ሚኒስትሩ ስለ መልካም ጉርብትና ደካማ መግለጫዎችን ቢሰጥም መሬት ላይ ያለው እውነታ ግን ለጦርነት ዝግጅት እየተደረገ መሆኑን ይናገራል። በትግራይ እና በአፋር ክልሎች ካሉ ታማኝ ምንጮች ያልተረጋገጡ ነገር ግን ተደጋጋሚ የሆኑ መረጃዎችን አግኝተናል። ይህም የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ድንበር መጠነ ሰፊና የዝምታ ንቅናቄ እያደረገ መሆኑን ያመለክታል። ይህ ተራ የወታደር ዝውውር እንቅስቃሴ አይደለም። ይህ በዛላምበሳ ግንባር እና በቡሬ የጦር ቀጠና ላይ የሜካናይዝድ ክፍለ ጦር እና የከባድ መሳሪያዎች እንቅስቃሴ ነው። የአሰብ ጥያቄና የኢትዮጵያ የታሪካዊ ወደብ ፍላጎት በአዲስ አበባ የሻይ ቤቶች ውስጥ ካለፉት 10 ዓመታት በላይ ጮክ ተብሎ እየተወራ ነው። የኢትዮጵያ ቅራኔ ሕመም አለው። ከሶማሊላንድ ጋር የባህር በር ለማግኘት የመግባቢያ ስምምነት ተፈራርማለች። ሆኖም በዲፕሎማሲያዊ ጫና ምክንያት የስምምነቱ ትግበራ ተጓትቷል። ይህ የኢትዮጵያን አስተዳደር ጥግ እንዲይዝ አድርጎታል። የበር ስምምነት የባህር በርን ማምጣት ካልቻለ ሰይፉ ብቸኛው አማራጭ ይሆናል። ኢትዮጵያ የተባበሩት አረብ ኤሚሬትስ፣ ሩሲያ እና አሜሪካን ጨምሮ በርካታ የአፍሪካ እና የውጭ ሀገራት ወዳጆች በተገኙበት የ90ኛው የኢትዮጵያ አየር ኃይል የምስረታ በዓልን በታላቅ ወታደራዊ ትርኢት አክብራለች። ታላላቅ ኃይሎች የቀይ ባህርን ለመቆጣጠር ጉልበታቸውን እያሳዩ ባሉበትና በቀውስ ውስጥ ባለው የአፍሪካ ቀንድ ቀጣና ውስጥ ኢትዮጵያ ለሕልውናዋ ያላትን ዝግጁነት ለማሳየት ባልተጠበቀ ሁኔታ የአምስተኛው ትውልድ ተዋጊ ጄቶችንና ድሮኖችን ለእይታ አብቅታለች። ከአየር ትርኢቱ በኋላም አሜሪካ ከኢትዮጵያ ጋር ከቀይ ባህር ጋር የተያያዘ ወታደራዊ ስምምነት ተፈራርማለች። የባህር በር ሳይኖራት የባህር ኃይል አቋቁማለች። ይህ ምን ያመለክታል? የኤርትራ ከግብጽ እና ከአዲሱ የሳውዲ አክሲስ ጋር ያላት ግንኙነት እየጠነከረ በመምጣቱ ከኢትዮጵያ ጋር ያለው ግጭት ወደ መፍላት ደረጃ ላይ ደርሷል። መላውን ቀንድ ሊያቃጥል የሚችል አደገኛ ሁኔታ ላይ ነን። ይህም ለርዕዮተ ዓለም ሳይሆን ለመሠረታዊ የአገር ሕልውና ማለትም ለባህር በር ተብሎ ሊደረግ የሚችል ጦርነት ሊጀመር እንደሚችል ማሳያ ነው። የኮንትሮባንድ አውራ ጎዳና። ስለ እነዚህ ወታደራዊ ወሬዎች በተለይም ስለ ጥላ መርከቦች በጥልቀት እንመልከት። ዓለም ቀይ ባህርን በሚመለከትበት ወቅት በሩቅ አካባቢዎች ምስጢራዊ መረብ እየተፈጠረ ነው። የተባበሩት አረብ ኤሚሬትስ በሳውዲ በሚመራው ቡድን የባቢል መንደብ የባህር ወሽመጥ ሙሉ በሙሉ መዘጋትን በመገመት ወደ አፍሪካ ቀንድ የኋላ በር እየከፈተች እንደሆነ የስለላ መረጃዎች ይጠቁማሉ። በከሊፋ ሀፍታር ቁጥጥር ስር ባሉ በምስራቅ ሊቢያ ራቅ ያሉ የአውሮፕላን ማረፊያዎች ከባድ የጭነት በረራዎች እያረፉ እና አቅርቦቶችን እያራገፉ እንደሆነ እንከታተላለን። እነዚህ አቅርቦቶች በበረሃ ተጓዦች አማካኝነት ወደ ሱዳን እና ምናልባትም ወደ ኢትዮጵያ ይገባሉ። ይህ የቀይ ባህርን ሙሉ በሙሉ ለማለፍ የታሰበው የቤንጋዚ መተማ ኮሪደር የሎጂስቲክስ የሕይወት መስመር ነው። ይህ በዓለም ላይ በጣም አለመረጋጋት ባለባቸው አካባቢዎች ዘመናዊ መሳሪያዎችን የማጓጓዝ ከፍተኛ አደጋ ያለበት ቁማር ነው። በተመሳሳይ ጊዜ በባህር ላይ ዊል ፎር ፒስ 2026 የባህር ኃይል ልምምዶች ለትዕይንት ብቻ አይደሉም። የሩሲያ የቻይና እና የኢራን የጦር መርከቦች በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ አቅራቢያ መሰባሰባቸው ለምዕራባውያን ግልጽ መልእክት ነው። ቀይ ባህርን ከዘጋችሁ እኛ አማራጭ መንገዶችን እንቆጣጠራለን የሚል ነው። ውቅያኖሱ ከአሁን በኋላ የጋራ መጠቀሚያ ሳይሆን አከራካሪ ግዛት ሆኗል። የዋጋ ግሽበት ማዕበል።
አሁን ስለ ኢኮኖሚያዊ ውድቀቱ መናገር እፈልጋለሁ፣ ምክንያቱም ይህ እያንዳንዱን ተመልካች ይነካል። በርሊን፣ ኒውዮርክ ወይም ናይሮቢ ቢሆኑም በቀይ ባህር መስመር ላይ ያለው አለመረጋጋት የዋጋ ግሽበት ማዕበልን መፍጠሩ የማይቀር ነው። በባቢሌል መንደብ የባህር ወሽመጥ የሚያልፉ መርከቦች የመድን ዋስትና ክፍያ ባለፉት 10 ቀናት ውስጥ ብቻ በ400 በመቶ ጨምሯል። ሳውዲ በኤምሬትስ መርከቦች ላይ ያደረገችው ይፋዊ ያልሆነ እገዳ በክልሉ ንግድ ላይ እንደ ማነቆ እየሆነ ነው። በጅቡቲ መሠረታዊ የፍጆታ ዕቃዎች እጥረት እያየን ሲሆን፣ በትርምሱ ላይ የበለጸገ ጥቁር ገበያ እየተፈጠረ ነው። የ2026ቱ እገዳ ወሬዎች ራሳቸውን እያረጋገጡ ነው። ነጋዴዎች ሸቀጥ እያከማቹ ነው። የገንዘብ ምንዛሬዎች በከፍተኛ ሁኔታ እየዋዠቁ ነው። በሞቃዲሾ እና በሐርጌሳ ገበያዎች ውስጥ የዋጋ ንረት እንደሚከሰት በመገመት ገንዘብ በገፍ በመፍሰሱ የሶማሊያ ሽልንግ ያልተረጋጋ ጭማሪ አሳይቷል። እርስዎ ባለሀብት ከሆኑ ወይም ዋጋ ለምን እንደሚጨምር ለማወቅ የሚፈልጉ ዜጋ ከሆኑ ቀይ ባህርን ይመልከቱ። ማነቆው እየጠበቀ ነው። ወደ ቀጣዩ ክፍል ከመሸጋገራችን በፊት ቻናላችንን ሳብስክራይብ ያድርጉ፣ ለሌሎችም ያጋሩ። የሱዳን ሊባኖስ መሆን። በዚህ ተለዋዋጭ ሁኔታ ውስጥ የሱዳን የሀገር ውስጥ ተዋናዮች ሚና ከጊዜ ወደ ጊዜ እየተወሳሰበ ነው። የሱዳንን ውስጣዊ ሁኔታ መመልከት አለብን። እዚያ ያለው ጦርነት ተቀይሯል። አሁን የሱዳን ጦር ኃይልና የፈጣን ድጋፍ ኃይል ጦርነት ብቻ አይደለም፣ የቅጥረኞች እና የውጭ ወታደሮች ፍልሚያ ሆኗል። የ1000 ቀናት የጦርነት ምዕራፉ አሳዛኝ ምልክት ሆኗል። ነገር ግን የበለጠ ጉልህ የሆነው የሱዳን መንግሥት መበታተን ነው። የየአካባቢው የጦር አበጋዞች ከውጭ ደጋፊዎች ጋር የራሳቸውን ስምምነት ሲያደርጉ እያየን ነው። አንዳንዶቹ ከሳውዲዎች፣ አንዳንዶቹ ከኤምሬትስ፣ አንዳንዶቹ ከሩሲያውያን ጋር። ማዕከላዊው የሱዳን መንግሥት ጠፍቷል። በምትኩ ለቀይ ባህር ኃይሎች ተላላኪ በሆኑ የአካባቢ ገዢዎች ተተክቷል። ይህ ደግሞ ማንኛውንም የሰላም ስምምነት ፈጽሞ የማይቻል ያደርገዋል። ምክንያቱም በካርቱም ውስጥ ጦርነቱን ለማስቆም የሚደወለት አንድ ቁጥር የለም። ትርምሱ ራሱ ለተፎካካሪዎች የዕቅድ ማስፈጸሚያ ስልት ነው። ለአዲሱ የሳውዲ ግብፅ አክሲስ ላሉ ኃይሎች የኤምሬትስን ኮሪደር የሚዘጋ የተበታተነች ሱዳን መኖር በተሳሳተ ተጽዕኖ ስር ካለች የተዋሃደች ሱዳን ይልቅ ትመረጣለች። የጠፉት ኃያላን መንግሥታት። ምዕራባውያን የታሉ? አሜሪካ የታለች? በዚህ ታላቅ ጨዋታ ውስጥ የአውሮፓ ኅብረት የታለ? ዝምታቸው መስማት ይሳናል፣ ደግሞም የታሰበበት ዝምታ ነው። ዋሽንግተን በሁለቱ ዋና የባሕረ ሰላጤ አጋሮቿ በሪያድ እና በአቡ ዳቢ መካከል ባለው አለመግባባት ውስብስብነት ሽባ ሆናለች። አንዱን ወገን ቢመርጡ ሌላኛውን ወሳኝ አጋር ያጣሉ። ስለዚህ የክልሉ ኃይሎች ካርታውን ሲከፋፈሉ ከዳር ሆነው እየተመለከቱ ነው። ይህ የምዕራባውያን የአመራር ክፍተት ነው እንደ ቱርክ፣ ሩሲያ እና ቻይና ያሉ ኃይሎች በከፍተኛ ሁኔታ እንዲገቡ የፈቀደላቸው። በቀይ ባህር ውስጥ የነበረው አሜሪካዊ ሰላም ሞቷል። አሁን የምንኖረው የክልሉ ጉልበተኞች ደንብ በሚያወጡበት በክልላዊ ሰላም ዘመን ውስጥ ነው። የሙቀት በጋ ትንበያ። ወደዚህ መግለጫ የመጨረሻ ክፍል ስንሸጋገር ስለሚቀጥሉት 6 ወራት መገመት አለብን። የስለላ መረጃዎች የሙቀት በጋ እንደሚመጣ ይጠቁማሉ። በኢትዮጵያ ከፍተኛ ቦታዎች ወቅታዊ ዝናብ ሲያበቃ አሁን የምናየው ወታደራዊ እንቅስቃሴ ወደ እውነተኛ ጦርነት ይቀየራል የሚል ስጋት አለ። ባለፉት 3 ወራት ወደ አካባቢው የፈሰሰው የመሳሪያ ብዛት ያለ ጦርነት ሊቀጥል አይችልም። የፍንዳታ በሶማሊያ ውስጥ ባሉ ተላላኪዎች ግጭት፣ በኢትዮጵያ ኤርትራ ድንበር ላይ በሚደረግ ቀጥተኛ ፍልሚያ ወይም በቀይ ባህር ውስጥ በሚከሰት የባህር ኃይል ክስተት ቢመጣ የእሳቱ ጭልጭታ ነዳጅ እየጠበቀ ነው። ግጭቱ ሊከሰት የሚችል ብቻ ሳይሆን የሚጠበቅም ነው። ቀዝቃዛው ጦርነት ወደ ሙቅ ጦርነት የሚቀየርበትን እና የዓለምን ኢኮኖሚ የሚመግቡት የንግድ መስመሮች የ21ኛው ክፍለ ዘመን ግጭት ግንባር የሚሆኑበትን ሁኔታ እየተመለከትን ነው። ዘግየት ብላችሁ ወደ ቻናላችን የተቀላቀላችሁ ካላችሁ የዚህን ቀውስ ዋና ዋና ነጥቦች ለማጠቃለል በሳውዲ አረቢያ እና በቱርክ የሚመራ አዲስ የቀይ ባህር አክሲስ የአፍሪካ ቀንድን ከቧል። በየመን ጉዳይ ላይ በኤምሬትስ እና በሳውዲ መካከል ፍጹም መለያየት ተፈጥሯል። የደቡብ የመን ተገንጣይ ንቅናቄም ፈርሷል። ለሶማሊላንድ ዕውቅና በመስጠት ጉዳይ ምክንያት እስራኤልና ኤምሬትስን ከቻይና እና ከአረብ ሊግ ጋር የሚያጋጭ የቀዝቃዛ ጦርነት ጎራ ተፈጥሯል። እናም ባህር የሚናፍቃትና ግድግዳዎች እየከበቧት እንደሆነ የሚሰማት ኢትዮጵያ በሰሜናዊ ድንበሯ ላይ ጦር እያሰፈረች ነው። ይህ የጥር 2026 እውነታ ነው። ውስብስብ ነው፣ አደገኛ ነው እና የሚታተሙ ዜናዎች በበለጠ ፍጥነት እየተንቀሳቀሱ ነው። ከሰዋኪን ወደቦች እስከ ሀድራሙት ተራሮች ድረስ ሰፊ ቦታዎችን ሸፍነናል።
የሰው ልጅ ስልጣኔ መገኛ የሆነው ይህ አካባቢ አሁን የዘመናዊ ግጭቶች መፈተኛ ሆኗል። በሚቀጥሉት ጥቂት ሳምንታት እዚህ የሚወሰኑ ውሳኔዎች የነዳጅ ዋጋን፣ በእነዚህ ውሃዎች ስር በሚያልፉ ገመዶች የሚሰራውን የዓለም አቀፍ ኢንተርኔት መስመር መረጋጋት እና በሚሊዮኖች የሚቆጠሩ ሰዎችን ደህንነት ይወስናሉ። ይህ ለመረዳት ከባድ ሊሆን ይችላል። ሁኔታውም በየሰዓቱ ይለዋወጣል። የእርስዎ እዚህ መገኘት በጣም አስፈላጊ የሆነው ለዚህ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት እና እውነታዎችን ባለመሸፈናችን ካደነቁ ምን ማድረግ እንዳለብዎት ያውቃሉ? ሰብስክራይብ ያድርጉ። ከጩኸት ይልቅ ብስል መረጃን የሚሰጥ ማህበረሰብ ለመገንባት ይርዱን። እኛ ጥንቅር ማንበብ ብቻ ሳይሆን የወደፊቱን እየተነበይን ነው። ይህንን ቪዲዮ ማወቅ ለሚገባቸው ሰዎች ያጋሩ። ይህ ስለ ቀይ ባህር ቀውስ ያደረግነው ጥልቅ እይታ ነበር። አድማሱን ይመልከቱ፣ ሁልጊዜም ይጠራጠሩ እና ደህንነቶ ይጠበቅ። ሁኔታው እያደገ ሲሄድ ተጨማሪ መረጃዎችን ይዘን እንመለሳለን። ደህና ሁኑ።